በእርግጥም በሮሜ 5:8-11 ላይ የተመሰረተ ልብ የሚነካና ጥልቅ ትርጉም ያለው ግጥም ከነአርስቱ ነው። ርዕስ የመስቀሉ የፍቅር ሹክሹክታ። በጥልቁ የኃጢአት ጨለማ ተስፋ በጠፋበት አውድማ ልብ በበደል ደንዝዞ ሕግም ከሩቅ አፍጥጦ ጽድቅ የራቀን ምስኪኖች የሞት ጥላ ያጠላብን ከእግዚአብሔር መንገድ የወጣን ለራሳችን ፍቅር ያልነበረን በዚያ የድካም ሰዓታችን ብርታት በሌለበት ጉዞችን ምንም ደግነት ሳይታይብን ፍቅር የማይገባን ስንሆን ፍርድና ቁጣ ሲገባን ውድቀት መዳረሻችን ሲሆን የማይመረመር ጥበቡ የማይገደብ ፍቅሩ ታየን። እግዚአብሔር ግን ፍቅሩን ገለጠ፣ በቃል ሳይሆን በተግባር አሳየ። ምድር ያልጠበቀችውን ሰማይ ያቀደውን ፍቅር ለገሰ። ገና በኃጢአት ስንዋኝ የጠላትነት ግድግዳ ሳንፈርስ ገና በድካም ስንዋልል እርሱን እንደ አባት ሳንሻው ክርስቶስ ኢየሱስ መጣ፣ ስለኛ ስለ ዓመፀኞች ውድ ሕይወቱን አሳልፎ በመስቀል ላይ ስለኛ ሞተ። ይህ ነው የፍቅር መለኪያው፣ ይህ ነው ማረጋገጫው። ጥሩ ስንሆን ሳይሆን ክፉዎች ሳለን መወደዳችን ነው። ታዲያ እንግዲህ አስቡት የዚህን ፍቅር ጥልቀት። ያን ጊዜ በደሙ ከጸደቅን፣ የልጁ ደም ካጠበን፣ የኃጢአት ዕዳ ከተከፈለ፣ የጽድቅ ልብስ ከተሰጠን፣ ይልቁንስ አሁንማ ከሚመጣው ቁጣ እንደምን እንድናለን? ጠላቶቹ ሳለን ይህን ካደረገ ወዳጆቹ ስንሆንማ እንዴት ይተወናል? የቁጣው ምክንያት ከጠፋ፣ የምህረቱ በር ከተከፈተልን፣ ያኔ የከፈለው ዋጋ የዛሬው ድነታችን ዋስትና ነው። አሁን ያኔ ጠላቶቹ ስንሆን ከእርሱ ጋር ስንጣላ በልጁ በኢየሱስ ሞት ከእግዚአብሔር ጋር ታረቅን። የጠላትነት ግድግዳ ፈረሰ፣ የሰላም ቃል ኪዳን ታደሰ። ከአባት የራቀው ልጅ ታሰበ፣ በይቅርታ ቅፍ ታደሰ። ታዲያ ከታረቅን በኋላማ ይልቁንስ በሕይወቱ እንድናለን። ሞቱ ካስታረቀን ትንሣኤውማ ሕይወት ይሰጠናል። በሰማይ የሚማልደው እርሱ የድነታችን ፍጻሜ ይሆናል። የሞቱ ኃይል ይህን ካደረገ የሕይወቱ ኃይልማ እጅግ ይበልጣል። እናም ደስታችን በዚህ ብቻ በድነታችን ብቻ ያበቃ። ይህም ብቻ አይደለም፣ ሐሴታችን ከዚህም ይልቃል። በጌታችን በኢየሱስ ክርስቶስ በአንዱ አዳኛችን በአባታችን በእግዚአብሔር እንመካለን፣ እንዘምራለን። መመኪያችን ራሳችን አይደለንም፣ ሥራችን ወይ ዕውቀታችን። መመኪያችን እርሱ ነው፣ ይህን ታላቅ መታረቅ የሰጠን። በእርሱ በኩል ነውና ወደ አብ የቀረብነው፣ በእርሱ በኩል ነውና የይቅርታን ሰላም ያገኘነው። ስለዚህ ዛሬ እንጮኻለን፣ በመስቀሉ ፍቅር እንታመናለን። ገና ኃጢአተኞች ሳለን ክርስቶስ ስለኛ እንደሞተ እናውጃለን። ይህ ነው ወንጌሉ፣ ይህ ነው ተስፋችን፣ ከጠላትነት ወደ ልጅነት ያሸጋገረን የፍቅር ምስራችን።